السلام عليكم ورحمة الله وبركاته سلام فكر በያላችሁበት በአለም ጥግ ድረስ ውደሙን ሚዲያ ተከታታዮች በዚህ ቻናል አስተማሪና አነጋጋሪ የሆኑ ቪዲዮዎችን መለቅበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮ ላይክ በማድረግ እንጀምራለን። ባህር ጌታውን ፈቃድ ይጠይቃል። ሱብሃንአላህ ምን ብሎ ይጠይቃል? يا الله أنا رحمة سفينات يا الله يقر باينات بدم من الرد يدرج حديثنا يا رب إذن لي فكأد اللي نجيتها إلى من لما أدرك يسوي اللي جبمولو لما طفات فكأد اللي نجيتها سبحان الله فإنه أكل رزقك وعبد غيرك يعني أنت رزق يبلع كانت لي لا يعمل كان لي سولج لا طفاو فكأد اللي نجيتها የባህር ኃይል እንደ ዝምታው አይደለም። ዝም ሲል እንደ ውሃ እንደ ባህር የተረጋጋ የለም። ሲቆጣ ሱናሚን አስብ 850 ሺህ ኸልቅ በአንድ ጊዜ ወደደበት። በጣም ከባድ ነው የባህር ሱናሚ ታውቃላችሁ 99 ኪሎ ሜትር ነው ወደ ታች ኦልሞስት ከዚህ አዳማ ማለት ነው የባህሩ ጥልቀት ያ አላህ ከታች የተነሳ የመሬት መንቀጥቀጥ ታች ላይ ወለሉ ላይ የተነሳው የመሬት መንቀጥቀጥ ይህንን ያክል ርዝመት ያለውን ባህር 10 ሜትር ነው ያነሳው። ያ ተመልሶ ሲሄድ ያ ግዙፍ ባህር ከተሞቹን ገብቶ ምን እንዳደረጋቸው የቅርብ ጊዜ ትዝታ ነው። ሱናሚ the best example አላህ የሰው ልጅ በቃ ትዛዙን አላህ ከፈለገ ሲያምጽ የሰው ልጅ ምን ማድረግ እንደሚችል ማለት ነው። ገባ እንደዛ እናድርግ ነው የሚሉት ባህሮች ጠይቃሉ። የሰው ልጅ አበዛው የሰው ልጅ በቃ ካንተ ያንተን ሪዝቅ እየተመገበ ካንተ ሌላ ያመልካል። መሬትም ትላለች ጌታዬ ሆይ ፍቀድልኝ አን አብተሊዕ ابن አደም የሰው ልጅ ዋጥ ላድርገው ትላለች። ያንተን ሪዝቅ እየበላ ሌላን ያመልካል ትላለች። ሰማይም ትላለች የሰው ልጅ አን አጥብቅ على ابن አደም ልጨፍልቅና ልግደለው ትላለች ሰማይም። فيقول الله لهم الله من ይላቸዋል دعوهم ተዋቸው لو خلقتموهم لرحمتموهم ብትፈጥሯቸው ኖሮ ታዝኑላቸው ነበር። ተዋቸው ሱብሃንአላህ ማሊክ የዝነቱ ስፋት በጣም ነው የሚገርመው እኮ አዝበድሩ ሲን ያቀረበልን በጣም ልብ የሚነካ ነገር ነው። አላህ እንድንመለስ ወደ አላህ እንድናደርግ የሚገፋፋን ነገር ነውና አላህ Subhanahu Wa Ta'ala ለኛ ምን ያክል አዘኔታ እንዳለው እኛ ግን እምቢ ብለን ወደ ጀሃነም እንዴት እንደምንሄድ እንግዲህ ተመልከቱ። ባህርኛ ማይ ይመስለናል ለማይስማ ይመስለናል። ሰማይ ምድሩ የኛን ወንጀል እየተመለከተ ነው እያየ ነው። ወደዚህ ወደ አላህና ተውበት ለናደርግ ይገባል ነው። ወደ ቀጣይ ቪዲዮ ዘፈን አቅርበውልናል። እስኪ ዘፈን ነው ያናሽዳ አይደለም ዘፈን ነው። እስኪ እንስማው እስኪ مسلم ينال كمنهج بفيت كعاقدة مقدمان مسلم ينال كسني شعار كسنة مقدمان كانوا ابن بازل ابن القيم ابن تيمية كانوا قرضاوين حسن البنا سايوت النية كانوا مولانا شيخ الحقاني نقش بنديان كانوا محي الدين ابن العربي فتوح المكيان رومي سايدنس شعر قوليزو شمس التبريز إمام غزالي خلوة سايقبو سايكتبو إحيان كابو الحسنم كانوا تابعين على كل إمام አውሮፕላን መጥቶ ቁጭ ብሎላችኋል። አውሮፕላን ኮፒ ማለት ነው።
ይሄ መቼም ነሽዳ አይደለም አይደለ? ሶሚ ቲቪኛ እንወደው ነበር በፊት እንግዲህ በጣም ስናበረታታው በቃ አለን የምንለው ሰው ነበር። ይሄው እየተበለሻሸ የነ አደም የነ ኡስታዝ አደም ኡስታዝ እንኳን አይባልም የነ አደም ፍሬ ነው እንግዲህ የሙዚቃ ይቻላል አሉ። ይሄው እንግዲህ ተመልከት አንተው ቁጭ አድርገውታል። በዚህ ግን በሮፍናን ሙዚቃና ዜማ ወዴት ይሄን እንደሆነ እኔ እንጃ ብቻ ከባድ ነገር ነው ማለት ነው። እስቲ ቀጣይ ቪዲዮ አይተን እንመለስ። ዛሬ ለፍልስጤማውያን ታሪካዊ ቀን ነበር። አላሁ አክበር በሉላችሁ። ኮሜንት ላይ ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ሪትዊት ፖስት አድርጉ። ከ1900 በላይ የሚሆኑ ፍልስጤማውያን እስረኞች ከእስራኤል ነፃ ወጥተዋል። አብዛኞቹ ሜንታሊ ፊዚካሊ እንግዲህ ቶርች የተደረጉ ናቸው። ቢሆንም ግን በማረ መልኩ ከቤተሰቦቻቸው ጋራ ከህዝቦቹ ጋራ ተቀላቅሏል። እንግዲህ ከ20 በላይ የሚሆኑ የእስራኤል ታጋቾች ደግሞ በሐማስ በኩል የነበሩት ተለቋል። በአሁኑ ሰዓት ምንም አይነት ታጋች ሐማስ ጋራ የለም። በተጨማሪም በጣም የሚያሳዝነው ግጥሞች ደግሞ ትናንትና ሳላ አልጃፋራዊ መሞቱን ታውቃላችሁ። ዛሬ ደግሞ ወንድሙ ከእስር ቤት ወጥቷል፣ ተፈቷል። ሱብሃንአላህ የአላህ ስራ እጅግ በጣም የሚገርም ነው። ሌላኛው ደግሞ ትራምፕ ዛሬ እስራኤል ተገኝቶ ነበር። በፓርላማ ንግግሩ ላይ አስደንጋጭ ነገር አጋጥሞታል። ሁለት እስራኤላውያን እንግዲህ ለፍልስጤም የሀገርነት እውቅና ይሰጥ በማለት እንግዲህ በዚህ መልኩ ጽሁፎችን ሲያሳዩ ነበር። እንደዚሁም ፓርላማው ተበጥብጦ በግድ እንዲወጡ ተደርጓል። በተጨማሪም ደግሞ የተለያዩ የሀገር መሪዎች በተገኙበት የሰላም ስምምነቱን ትራምፕ ፈርሟል። እነዚህ ሰዎች እንግዲህ የሚታመኑ አይደለም። ነገር ግን አላህ ሱብሓነሁ ወተዓላ ፍልስጤማውያንን እንግዲህ ይጠብቃቸው ከሸረኞች ከተንኮለኞች። አላህ ነስራቸውን ቅርብ ያድርገው። የሞቱትን በሙሉ አላህ ሸሂድነትን ይወፍቃቸው። ያሉትን ሰብሩንና ጥንካሬውን ይስጣቸው። አሚን። በሁለቱም በኩል ያሉ ታጋቾች ሙሉ በሙሉ በሚባል ደረጃ ተፈተዋል። ከእስራኤል በኩል ያሉት ያኔ የሐማስ ታጋቾች ሙሉ ለሙሉ ይፈቱ አይፈቱ የሚባለው ነገሮች እሱን እርግጠኛ ባንሆንም ግን ፍልስጤም ውስጥ ያኔ ሐማስ እጅ ያሉ እንትኖች ታጋቾች እስራኤላውያን ሙሉ ለሙሉ ተፈተዋል። እንግዲህ ሷሊህ አልጃፈራዊ ቢገደልም እንግዲህ ወንድሙ ደግሞ ናጂ ተፈቷል። አልሐምዱሊላህ። ለዚህም ደግሞ ሷሊህንም አላህ ለጀነት አላህ ይበለው ከሸሂዶች ተርታ አላህ ያድርገው እንላለን። እንግዲህ አላህ ሱብሃነሁ ወተዓላ ፓርላማ ውስጥ ያሉ ሰዎች እንኳን የፍልስጤም ሪኮግናይዜሽንን እንደሚደግፉ የፍልስጤም የራሳቸው የእስራኤሎች በደል እንኳን በፍልስጤሞች ላይ ያለው በጣም ዘግንኗቸው እስከዚህ ድረስ ከጥግ እስከዚህ ድረስ ይሄዱ ናቸው። አስባቸዋል። ከቤቱ ውስጥ ነው ይሄ ነገር የተደረገው ከፓርላማ ውስጥ ማለት ነው። ለፍልስጤም ሪኮግናይዜሽን ይሰጣት በሚል እንግዲህ ብጥብጥ ተነስቶ ነበረ። ገፈታትረው አስወጣቸዋል። ይሄ እንግዲህ ተመልከቱ ምን ያክል ፓወርፉል እንደሆኑ ፍልስጤማውያን እንኳን አይደለም ሌላውን ዓለም እዛው የሚዋጋቸውን ራሱ ምን ያክል ተጽዕኖ እንዲፈጠሩባቸው የአእምሮች እንዳደረጓቸው ታላቅ ምክር ነው። ከሌላ ጊዜ በተለየ ከየሲር ለና የበጎ አድራጎት ድርጅት ትልቅ መልእክት ላስተላልፍላችሁ ዛሬ በኔ ቤት ብቅ ብያለሁ። ወንዞች የራሳቸውን ውሃ አይጠጡም፣ ዛፎች የራሳቸውን ፍሬ አይበሉም፣ ፀሐይ ወደ ራሷ አታበራም፣ አበቦች መዓዛቸው ለራሳቸው አያደርጉም። ለሌሎች መኖር የተፈጥሮ ህግ ነው፣ ሃይማኖታዊም ህግ ነው። የሲር ለና የበጎ አድራጎት ድርጅት የብዙሃን እንባ እየጠረገ የተሰበሩ ልቦችን እየጠገነ ያለ ታላቅ አገራዊ ድርጅት ነው። ይህ ድርጅት ንወቁልኝ፣ ስሙልኝ፣ ስራዬን ይውልኝ ብሎ ዘንድሮም ለሁለተኛ ጊዜ ጥቅምትን ለየሲር ለና በሚል 30ውን ቀን በተለይ ቅዳሜንና እሁድን ጨምሮ ልዩ ፕሮግራሞችን አዘጋጅቶ የሚነበብ የሚደመጥ የሚታይ ፕሮግራሞችን አዘጋጅቷል። በዚህ ቀናት የቲሞችን ራስ ያብሳሉ፣ የእናቶችን ዱዓ ይቀበላሉ፣ አባል ይሆናሉ። ከሚወዱት ቤተሰቦች ጋር መጥቶ በማየት የአሻራው ተጋሪ እንድትሆኑ እኔም መልእክቴ ነው። አንድ ትክክለኛ ቲክቶክ የሚያስተላልፍ አካል ታላቅ መልእክት ማስተላለፍ ግዴታችን ነውና የታላቅ ማህበረሰብ ታላቁን ግዴታ እየተወጣ ያለውን የሲር ለና እንድትጎበኙ እኔም ጥሬ ነው። ኡስታዝ ኑሩ ቱርኪ ያኔ በደግነቱ የምናውቀው ኡስታዛችን በብዙ በጎ ስራዎች የምናውቀው ኡስታዛችን ደግሞ ጥቅምትን ለየሲር ለና በሚል ፕሮግራም ያኔ ጥቅምት ወሩ ሙሉ የተለያዩ ፕሮግራሞችን አዘጋጅተው እየጠበቁን ነው። ሄደን መጎብኘት እንችላለን። በተለይ ቅዳሜና እሁድ ደግሞ የእረፍት ሰዓት ስለሆነ ብዙዎቻችን ሄደን አባል ብንሆን የቲሞችን ብንዳብስ የእናቶችን ዱዓ ብናገኝ የአጅሩ ተካፋይ እንሆናለን እና ኢንሻአላህ ይህን ጥቅምት ወር ሳያልቅ ሄደን ለነሱ ኢንፋቅ ብናደርግ አጅሩ ትልቅ ነው እላለሁኝ።
ወሰላሙ አለይኩም ወረህመቱላሂ ወበረካቱ።